መድኃኒት ጠጥተው የተረፉ ሴቶች እናውቃለን። ከዛ ውጪ ግን የሞተም ሊኖር ይችላል። አዎ ማርቆስ ያደረገውን ሁሉ አድርጓታል። ግን መጀመሪያ ላይ ያው ጥሩ ሰው እንደሆነ በሴት እንደተጎዳ ምናምን ያሳይሻል ያንን ነገር ማለት ነው። በሴት እንደተጎዳ ብዙ ነገር እንደደረሰበት ምናምን አጫወተኝ። ያው እኔም በሰዓቱ እንዳልኩሽ ጓደኝነት ጀመረን፣ አወራን። ስናወራ ጥሩዬ የምትባለውን ሴትዮ አስተዋወቀኝ። ኢቭን ጥሩዬን ሲያስተዋውቀኝ የኦሳምን ፕሮፋይል አርግ ብሎኝ ነበረ። ምክንያቱም ጥሩዬን ከማውራታችን በፊት ኢሞ ላይ ግሩፕ አስገባኝና የሆሳምን ፎቶ አርጊዋለሽ አለኝ። ከዛ ገብቼ ፎቶን አደረኩት። አስፈላጊ ነው ስለው አዎ ጥሩዬ ደስ እንዲላት፣ ምክንያቱም ከኔ በፊት እዛ ቢጎ ላይ ነበረች የሆነች ልጅ። ስለሷ በጣም ብዙ ባድ ነገር ነው የነገረኝ ማለት ነው፣ በጣም ብዙ እና ልጅቷ ራሱ ከኔ ከሱ ጋር ሆኜ ትከታተለኝ ነበረ። ከዛ ጥሩዬ ጋር ገባን፣ አወራችኝ፣ በጣም መረቀችን ምናምን እና ልክ እሷ ጋር ስገባ ጥሩዬ እቺ ላይ እንደ ሪታ አይደለችም እሺ አላት። እንደ ሪታ ዱርዬ ምናምን አይደለችም። ጥሩዬ ማለት እናቴ እያለ ለሰው የሚያስተዋውቃት ያ ታዲያ ጥሩዬ ራሷ እናቱ ይህች የምታክል ሴትዮ ቢጎ ትጠቀማለች? ኖ ኢሞ ላይ ነው እኮ ግሩፕ ገብተን ኦኬ። ከዛ ጥሩዬ እንደሱ አይደለችም ምናምን ሲላት በቃ መረቀችን። እቺ በጣም ተወዳለች ምናምን አለችው። ምክንያቱም ፕሮፋይሉን አድርጌዋለሁ። አየሻ እዚህ ጋር ራሱ ድራማ ሰርታለች። የሱ ፎቶ እንዳልሆነ እያወቀች በጣም ታዲያ እሷ እኮ አየሽ እናት እኮ አይደል? የእውነት እናት እኮ አይደለችም። እንዴት ለ83 ሴት እናቴ ናት እያለ ያስተዋውቃታል? እውነተኛ እናት ብትሆን እቺ እናት አይደለችም። ተከፍሏት ነው የምትሰራው ከሱ ጋር። አዎ ማለት ይሄ ራሱ ማረጋገጫ ነው። ትክክል ፎቶውን አርጋ መጣች። እቺ እውነትም ትወዳለች ነገር አለችው። ከዛ መረቀችን። በቃ እናወራለን ችግር የለውም ምናምን አለ። እንዳልኩሽ እኔ ብራዘሪን አስተዋወቅኩት። ያው እኔ እናቴን አስተዋውቄሽ እንዴት፣ ምክንያቱም ከጎንሽ ያሉትን ሰዎች እንድታስተዋውቂ ይፈልጋል ሰው። አስተዋውቂ ማለት አታምኚኝ ምናምን ማለት ነው። በሰዓቱ ጓደኞቼን ራሱ አስተዋውቄዋለሁ። ግን የሆነ ነገር ሀፕን ሲያደርግ ኢቭን እኔ ጓደኛዬን ስልክ ሰጥቻት ሁሉ የሰደበብኝ ጊዜ አለ። በጣም ዘግናኝ ስድብ ማለት ነው። በጣም የሚያስጠላ ስድብ በጣም እንደዚህ። ከዛ እንደዛ እያለ የሆነ ሰዓት ላይ እኔ ሻወር ወስጄ እንዳልኩሽ ስልክ አይዘጋም። በቃ ስልክ መቼም ነው ማዘጊው። ከዘጋሽ ላይክ አበበችን እንደሚያስጨንቃት እንደነበረው እንደዛ ነው የምትሆኝው። ስልክ ከዘጋሽ የሆነ የሚያወራሽ ሰው አለ ምናምን ብሎ በቃ በጣም ይጨቃጨቅሻል። አንቺ ከኔ ሌላ እንትን አለ እኔ ታሪኬን ስለነገርኩሽ ነው ምናምን ይልሻል። ሻወርም ታሪኬን ስለነገርኩሽ ማለት በሴት እንደተበደልኩ ስለነገርኩሽ ነው የምትኮሪብኝ አይነት ነገር። አዎ በቃ እንዴ አንቺ ታዲያ ቆይ እሺ ስተኙስ እንደው ስልኩን ክፍት አድርጋችሁ እንድትተኙ ነው የሚያስገድደው? ነው ስትወስዱስ? ነው ሻወር ቤት ይዤው አልገባም ስልኬን ማለት ነው። ያው እንዴ ስትተኝ ልብስ ስትቀይሪ ነው እሱ የሚፈልግሽ። ምክንያቱም እንዳለች ልብስሽ ወይ ሊንሸራተት ይችላል። ኤኒ ታይምስ ስልክሽ ካሜራሽ ኦን ስለሆነ ማንኛውም ሰዓት አይዘጋም። ከዘጋሽ ነገር አለቀ ማለት ነው። የስድብ አይነት ነው የሚያወርድብሽ። ከዛ በኋላ የሆነ ጊዜ ላይ ልብስ እየቀየርኩኝ ለካ እሱ ሪካርድ እያደረገኝ ነው። ከዛ እኔ አላወቅኩም እንደዚህ እንትን ይላል ብዬ አላሰብኩም ነበርና በሆነ ነገር ብቻ ተጣላኝ። በሆነ ሰበብ ፈልጎ ተጣላኝና ከዛ ለወንድሜ ቴክስት አድርጎለት የእህትን ጉድ ስታይ እንዳደነግጥ ምናምን የሚል ማለት ነው። ከዛ እሱን ስክሪንሾት መጥቶ ላከልኝ። ከዛ እንደዚህ አታድርግ አታስገባው እሱን እዚህ ቦታ ላይ ምናምን ስለው መጀመሪያ አላምንም ስለው የኔ የቀረጸኝን አሳየኝ ማለት ነው። ከዛ በኋላ በቃ አንዳንድ ጊዜ የሆነ ጥፋት ሰርተሽ ጥፋቶችን ለመሸፈን የምታደርጊያቸው ነገሮች ሌላ ጥፋት ይፈጥራሉ። እንደዛ ነው እኔ ላይ ሀፕን ያደረገው ማለት ነው። ከዛ በኋላ በቃ ምን ሆነ? ስድብ ሆነ። በቃ እንዳልኩሽ አሁን ትናንትና ስትጠይቁ የነበረው ለምን ፊቱን ሳታዩ ምናምን የሚል ጥያቄዎች ነበሩብሽ አንቺ።
የሚሰጣቸው የተለያዩ ምክንያቶች ነበሩ። አንዴ ካንቺ ጋር ተጣልቼ ፊቴ እንትና ብየው ግማሽ ፊቴ እንትን ብሏል ይልሻል፣ ተገሽልጧል ይልሻል። ማለት ራስሽን እንትን እንድትይ ነው የሚያደርግሽ። ኃጢያትሽን እንዲበዛ ነው የሚያደርግሽ፣ ጸጸተኛ እንድትሆኚ። አንዴ በጣም ቢዚ እንደሆነ እንትን ይልሻል። ብቻ በጣም የተለያዩ ምክንያቶች ነበር የሚሰጥም። ከዛ የሆነ ሰዓት ላይ እኔ እሱን እንድጠራጠረው ያደረገኝ የሆነ ሰዓት ቪዲዮ እያወራን ብዙ በቃ እኔና እሱ በጣም ከሄድን በኋላ ማለት ነው እንዲህ እያወራን ቪዲዮ ተቋረጠ። እያተወራ ማለት ነው እሱ ቪዲዮ አይከፍትም ነበረ። ከዛ ቪዲዮ ሲቋረጥ በልሼ ስደውል የሆነ ትልቅ ሰውዬ አሁን ፕሮፋይል ሊደረግ የሰጠውሽ ፎቶ እሱን አየሁት። ከዛ በጣም ደነገጥኩና ማናቸው ምናምን አልኩት። ከዛ ምን አይተሽ ነው ምናምን አለኝ። ከዛ አረ የሆነ ሰውዬ አይቻለሁ ስለው እንዴ በቃ ወዲያውኑ ነገሮችን የሚያስቀይስብሽ ባይዘው ወዲያውኑ በቃ ቪዲዮቹን የ83 ሴቶችን ቪዲዮ ራቆት ቪዲዮ የላከላት ለስቶርም ነው። ሲጀምር በራሱ ፎቶ ነው የጀመረው፣ በዚህ ልጅ ፎቶ አይደለም አልክ። ኦኬ በጣም ጥሩ። ለዚህ ምላሽሽ ምንድነው ስላት ስክሪን ሾቱን ማስረጃ አቀርባለሁ እኔ እና እሱ የተጻጻፍንበት ሰዓት ዓመተ ምህረት የሚያሳይበት በዚህ አካውንት በሱ ፎቶ ለማውራቱ ማስረጃ አቀርባለሁ አለች። ማስረጃውን ለኔ በውስጥ ትልክልኛለች። ስለዚህ ጉዳዩ አለቀ ማለት ነው አይደል? ያ ግን ሁለተኛ ነገር ግን ያው የብሩንም ደግሞ አትለፊው። ኦፍ ኮርስ ሺ ዋዝ ቴኪንግ ዘ መኒ ሺ ዋዝ ቴኪንግ ዘ መኒ። አንቺ እኔ ያለው እዚህ ጋር እኔ አወያይ ነኝ አይደል? አንቺ ሚውት አብርተሽ አብሪ ካላልኩሽ አታብሪ። ብር ወስዳበታለች ለሚለው ማስረጃ ደረሰኝ አለክ? እኔ እኮ ሳይድ እያዝኩ ሳይሆን ልክ እንዳንቺ የዛን ቀን እየተናገርን ነበረ ነው ወንድሜ ያልተመለሰልኝ ወንድሜ ማስረጃ ደረስ እኔ ጋር እኔ ማለት ገገማ ነኝ። በማስረጃ ካልሆነ ሰው አላምንም፣ ሰው አልሰማም። በማስረጃ ካልሆነ አንድ ሰው እከሊ ጋር አንዲት ሴት መታ ከባልሽ ጋር ተጻጽፍ ያለው ባልሽ ይጀነጅነኛል ካለችኝ ማስረጃ አቅርቢልኝ እላታለሁ። ዝም ብዬ በወሬ አላምንም ማለት ልክ እንደዛው አንተ አሁን እሷ ብር በልታለች ከማርቆስ ስትል ደረሰኛለህ ወይ አልኩክ። መልስልኛ ጥያቄውን ደረሰኛለህ። እኔ እኮ የሱ ሳይድ አይደለም። አሁንም ቢሆን እኮ እየነገርኩሽ ነው። ያ የለም እኔ ጋራ ኦኬ ሊስን ኦኬ ሊስን አይደለም የሱ ጠላት ነው። የሱ ሳይድ አይደለም። ደረሰኛለህ ብር የተላከላት ራሷ ነው የነገረችን። እኔ ደረሰኝ የሚኖረኝ እኔ ልኬላታለሁ እንዴ? እኔ ነኝ እንዴ ላኩላት? እንዴ ነው እኔ ደረሰኝ የሚኖረኝ? በአፏ ያለችንን እኮ ነው የምነግርሽ እኮ። እንዴት ያወራል? ደረሰኝ በራሷ በአፏ ነው የነገረችን ሀቢባ። በራሷ በአፏ ቪዲዮ ላይ የነገረችንን ነው። ስትነግርህ ቆይ አንዴ ስትነግርህ ቮይሱ ልታሰማኝ ትችላለህ? ያለችበትን እኔ ብር ሰጥቶኛል ማርቆስ ያለችበትን ቮይስ ልታቀርብልን ልታሰማን ትችላለህ? እዚህ ጋር ክፈተው። አይ ኦኬ ሊቭ አንቺ እንግዲህ እንትን የምትይውም በይ እንጂ እኔ እየነገርኩሽ ነው ያለውን ፋክት እየነገርኩሽ ነው። የዛሬ 3 አመቱን ምን ሊያደርግ ነው እኔ ጋር የሚቀመጠው? ይሄ እኮ የኔ ነገር ነው። ብር ማርቆስ አለ ብር ከበላችሁ ደረሰኝ አቅርብ አልኩት። ደረሰኝ የለኝም አለ። እሺ በምን አወቅ ታዲያ? ራሷ ነግራኝ የነገረችበትን ቮይስ አቅርብ አልኩኝ። ሀቢባ በእኔ ጉዳይ ይሄ ነገር ይፈጠራል ብዬ አስቀምጥ ነበር። አይቻልም። አንድ ሰው ያለ ማስረጃ ሰውን የሚወነጅል ከሆነ ከዛ ሰው ጋር ፐርሰናል ችግር አለበት ማለት ነው። ራስ አማኝ ሆነ ያለ ማስረጃ ሰው አይወነጀልም። ማስረጃ የለም። ሪም እንደዚህ አለችኝ ካልኩኝ ቮይስ ማቅረብ አለብኝ። የሪምን ድምጽ እንደዛ ያለችበትን ዝም ብዬ ማንም እከሌ እንዲህ አለኝ ብዬ ማውራት አልችልም። እከሌ እንዲህ አለኝ ማስረጃ ላምጣ። የዛሬ 3 አመት ቢጎ ላይ አቴንሽን ቢጎ ላይ የዛሬ 3 አመት እሺ፣ እዚህ አይደለም። እኔ ላውራ እሱ እስካሁን አሁንስ ዲፌንድ ያደርጋል። ማስረጃ ማቅረብ ከሌለክ እዚህ ቤት ያለ ማስረጃ ማንንም ሰው ምንም ነገር ተቀባይነት። አንተ እኮ ራሱ ቢጎ ላይ እኔን ስትሰድበኝ ነበር በዚህ ቪዲዮ ገባክ? አሁን ተከራካሪ አቱና ጠበቃቱ ሲሰድብሽ ስክሪን ሪካርድ ካላመጣች እንደሰደበሽ እኛ አንቀበልም። ምንም አይነት ማስረጃ የሌለው ነገር ውድቅ ነው። እዚህ ቤት ማስረጃ የሌለው ነገር አይወራም። ይሄ የቤት ልጅ ነው። ያለ ማስረጃ ሰው አይወነጀልም። ያለ ማስረጃ ከሌ እንዲናት አይባልም። ከሌ እንዲናት ካላችሁ ቮይስ ሪካርድ፣ ቪዲዮ ሪካርድ ማስረጃ አምጡ። ከሌ ብር በላኝ ካላችሁ ደረሰኝ ይዛችሁ ቀረቡ። ከዛኛ ደረሰኝ ላከልኝ እኮ ብለሻል እኮ ሀቢባ ራስሽ። እሱ ደረሰኝ ይልኛልሽ። ስለሱ አይደለም ወንድሜ፣ በደንብ አዳምጥ። ስለሱ አይደለም ደረሰኝ ይላከልኝ። ስለ ሴቶቹ ለወንዶች ለደላላ ሴቶች እንዲያጣብሱት የከፈለበት ደረሰኝ። ሴት ገዛሁበት። እነዚህን ሴቶች ከቴሌግራም ገበያ ላይ ነው የገዛኋቸው። የደላላ ኮሚሽን የሚያገናኙ ወንዶች አሉ። ለነዛ ወንዶች ብር እየከፈልኩ የው ከሌ እያለ ደረሰኝ ላከልኝ። 18 ደረሰኝ። ሀቢባ ጓደኛው ነው እኮ ቢጎ ላይ እኮ በጣም ቤስት ፍሬንዱ ነው። ምንም ወንድሙ የእናቱ ልጅ ቢሆን እዚህ ቤት ገብቶ ማስረጃ ካለው የመናገር መብት አለው። ወንድሙ ጓደኛው ነው ላልሽ
እሺ የኔ አንድ ጥያቄ አለ። ግን ያልኩሽ ያለሁት ሀቢባዬ ወዬ ጾቲ አንድ ጥያቄ ልጠይቅህ። አንተ አሁን እዚህ ጋር የገባኸው ዊ አር ኦፕን ዋሽታለች ብለክ ነው። ምን ዋሸች? ስጨርስ ምን ዋሸች ብለን ስንጠይቅህ የ83 ሴቶች ራቆት ፎቶ በህግ መጠየቅ አለበት። እኔ እንደ አንድ ግለሰብ ድምጽ ሆናለሁ። ቪዲዮን ወስዳችሁ ጀርመን ሀገር ለኤምባሲም ሰጣችሁ ለምንም ድምጽ ሁኑና ይሄ ሰው በህግ እንዲጠየቅ አድርጉ። ራሳቸው እኛ 3 መድኃኒት ጠጥተው የተረፉ ሴቶች እናውቃለን። ከዛ ውጪ ግን የሞተም ሊኖር ይችላል። ከህይወቴ ከወጣ በኋላ ባጣራሁት መረጃ መሰረት በጣም የደሃ ልጅ እንደሆነ፣ ሜንታሊ ችግር ያለበት ሰው እንደሆነ እንዲሁም ጋንጃ ተጠቃሚ እንደሆነ ማን ነገረሽ? ጋንጃ ተጠቃሚ እንደሆነ ሲስተር ናት የጠያየቀችው። ኖርማሊ እዛው ሀገር ፍራንክፈርት እንደሚኖር እና ይሄ አሜሪካ እየተመላለስኩ ነው የሚለው ውሸት እንደሆነ ስራ አይሰራም። ግፍ ብለን አክብረነው እኔ የሶፍትዌር ኢንጂነሪንግ ገለመሌ ነው የምሰራው። 24000 ዩሮ ነው ደሞዜ። 10 ቀን አሜሪካ 20 ቀን ጀርመን ነው የምሰራው ብሎን በጣም ደስ ብሎን እንደዚህ አይነት ትልቅ ቦታ ያለ ሀበሻ ስላለ በዜጋችን ኮርተን በኢትዮጵያዊነቱ ኮርተን ብታይ ኮርተን እሱ እዚህ ቤት ሲገባ ባንዲራ ማውለብለብ በበር ይቀረን እየገባ ለዛም 50 ሺህ ለዚህም 50 ሺህ ቃል ሲገባ እውነት መስሎን ግን የለ ደረሰኛ ላመጣ ቃሉን አላከበረ ምንም። እና እኔ 200 ሺህ ብሩን እንዴት እምቢ እንዳልኩት ልንገርሽ። 200 ሺህ ብሩን ከሰጠኝ በጣም አሳስሮ እንደሚያስቀምጠኝ በብዙ ነገር አውቃለሁ። ምክንያቱም ጫና ስለሚያደርግ፣ አንደኛ 40 ሀገር ነው የምሰራው፣ ሰው ቤት ነው የምሰራው። ሌሊት ላይ ስልክ ይደውልልሽና አትዘጊውም፣ ስልኩ እያዳመጠሽ ነው የምተኛው። አንቺ ጋርም እንደዛ ነው? አዎ ይሄው አበበችም ይሄው ወይሮፕንም ሁሉም ሴቶች ከሱ ጋር የሚያወሩ ሴቶች ስልክ አትዝጉ ነው የሚለው ይመስለኛል። በእንቅልፍ ልባችሁ ስትገላበጡ ልብሳችሁ ከተገለጠ ራቁታችሁን ለመቅረጽ እንዲመቸው ነው። ለምንድን ነው ለሊት ሳትዘጉ ተኙ የሚላችሁ? እንደዛ ነበር የቀረጸኝ። ሌላ ቪዲዮ የለኝም፣ የቁም ቪዲዮ ምናምን የለኝም ያልኩሽ እኮ ስተኛ ምናምን አምኖ ስለነበር ምተኛው በቦዲዎች ክፍት በሆኑ ቦዲዎች ምናምን እንደዛ ነው የተሸወድኩትኝ እኔን ማለት ነው እንጂ ቪዲዮ ላኪ ብሎ ጠይቁኝ አይደለም። ሲጀመር እንዲጠይቀኝም ፋታ አልሰጠውም ነበር። ፎቶ ነገር ነው ባይዘው በእንቅልፍ ልቤ ምናምን ይቀርጸኝ ነበር። የሚያወራው ወሬ ሁሉ ሴክሹዋል ነገር ነው። ይሄ ይቅርታ እንግዲህ ለቃሉ አጠቃቀም ይሄ ወንድና ወንድ የሚያረጉትን አይነት ሴትና ሴት የሚያረጉትን አይነት ወሬ ነው የሚያወራው። እኔ ከዛ እንዴ ምን አይነት ሰው ብትሆን ነው ማለት የሆነ ነገር ሲያወራ ነጥብ ይዤበት ተጠይቀው ነበር ነበርና ኢትስ ኖርማል ምናምን ሲለኝ እንዴ አውሮፓ ወይም ይሄ አሜሪካ የሚባል ማለት ወንድና ወንድ ኖርማል ነው፣ ሴትና ሴት ኖርማል ነው የሚልሽ? አይ ከሴት ጋር ሆኖ ይሄ ከኋላ አይነት ነገር ኖርማል ነው የሚለው። ሚስቴ እስከሆነች ድረስ ኖርማል ነው ለእኔ ነው የሚለው። እና እኔ በጣም ከአእምሮ በላይ የሆነ ሰው እያዘጋጃችሁ እኮ ነው በአካል ሳትገናኙ ከወዲሁ አምናችሁበት እንድትሄዱ ደግሞ ማለት ነው። 2 ዊክስ ይልሻል ኢትዮጵያ ልገባ 2 ዊክስ ይልሻል። 2 ዊክስ ቀርቶ እንደው በ20 ዓመትም አይገባም፣ ይጀመር አይመጣም። ጉድ ነው እኮ ማሪ። ይሄው አበበችን ጉድ ሰራት። ዱባይ ትኬቴን ከዚህ እንትን አሜሪካ ለስብሰባ ተጠራዊልና ትኬቱን አሳየኝ ብትይ አያሳያትም። ትኬቱን አሳየኝ ብትይ አያሳያትም። እኔ ዝም እዚህ ጋር አንድ ጥያቄ መጠየቅ የምፈልገው ትኬት ፎርጅድ ማሰራት ይቻላል? ይሄ ነው ማለት ኮምፒውተር ላይ ኤዲት አድርገሽ ፕሪንት ማድረግ ትችያለሽ እንዴ? እየሰጡ አይደል ደላሎች ብር የሚበሏቸው። ለመጀመሪያ ጊዜ ማርቆስ ባንተ ለመጀመሪያ ጊዜ ማርቆስ ወይም ቢኒያም ጌታቸው በትክክለኛ ስሙ ቢኒያም ጌታቸው፣ በሶሻል ሚዲያ ስሙ ማርቆስ፣ ብዙ ስሞች አለው፣ አሞራው ምናምን ብዙ ስሞች አሉት። ብቻ እሱ በአንተ ፎቶ እንደሚጠቀም ለመጀመሪያ ጊዜ ያወቅከው መቼ ነው? በየትኛው? 2016 ወይ 2017 ላይ ነው። እሺ 2017 በኢትዮጵያ አቆጣጠር ነው በፈረንጅ አቆጣጠር? በፈረንጅ 2017 ማለት እኮ አሁን 2025 ነን። ብዙ አመት ነው። ብዙ አመት አለውና ላይክ አንዳንዴ ለቆ ልጨርስልሽ እና እንደዛ ነው ላይክ አካውንት በኔ ፒክቸር አድርጎ ሲናገር የነበረው እና ኢቭን አሁን ለምሳሌ ሌላ ሴቶች ምናምን ሲናገርና አንዳንዴ ለእኔ ሲልኩልኝ ያ ኢቭን ፋይል እኔ ላይ የለኝም፣ ምክንያቱም በጣም የቆየ ስለሆነ እና ኦልሞስት የ8 ዓመት የ9 ዓመት ትንሿ እህቴ ስትወለድ የለጠፍኩት ፒክቸር ነበረ ማለት ነው። እሱ ራሱ አላት እና አሁን እሷ 6-7 ዓመቷ ሊሆናት ነው
እና ይሄን ያህል ነው ላይ ሰውየው በጣም እንትን ብሏል ላይ አረ ነው እና እንደዛ ነው ሰውየው ማለት የ6 ዓመት የ7 ዓመት እንትን ብሏል። ስለዚህ እሷ ፍቅረኛው አይደለችም፣ ጓደኛ የዊ አር ኦፕን ጓደኛ ናት። ከሶስታችሁ የሚቀድመው ማን ነው? ማርቆስን በማወቅ ዊ አር ኦፕን ስዊቲ ወይስ አበበች? እኔ ነኝ። ማ ዊ አር ኦፕን። ኦኬ አንቺ እንጀምራለን። ጀምሪ። ከትናንትና ጀምሬ ነው የምጀምረው። ላይ ከታሪኩ ከመጀመሪያው ጀምሮ እኔ ደግሞ ራሴን በትልቁ አረግና ፎቶውን አደርጋለሁ። 4 ደቂቃ ነው የምጠብቀው። ፎቶውን አደርጋለሁኝ። ፎቶውን ባክግራውንድ አድርጌ ነው የምንነጋገረው። ማስረጃዎቹን ሁሉም ይወጣሉ። አለቀ። ሰዓቱን አክብሮ ካልመጣ ሌትስ ጎ። ጀምሪያው። ትናንትና እንደነገርኩሽ እኔ ያወቅኩት ቢጎ አፕሊኬሽን ላይ ነበረ። ማለት ስለ አፕሊኬሽኑ ብዙ እውቀት አልነበረኝም ነበር በሰዓቱ። ያው ሲያወራኝ ትናንትና እንዳሉት ሁሉ በጣም መልካም ሰው ነበር። ያው ሰውን ትሪት ለማድረግ ይሞክራል። የመጀመሪያ ጊዜያቶች ላይ በጣም ጥሩ መልካም። መጀመሪያ ያው ስላንቺ ነው የሚጠይቅሽ። ያው ሳይኮስ እንትን ሲልሽ ማለት ነው ስላንቺ ምን እንደምትፈልጊ ምን። ትንሽ ድምጽሽን ጮክ አድርጊ ማሪ፣ ድምጽሽ እኮ አይሰማም። እሺ ያው ምን